በዴንቨር ኢኢሲ ቸርች አባል የሆኑ አቶ ኃይለ ኢየሱስ ዘሪሁንና ወይዘሮ ፋሲካ አምሮ ልጅ የሆነው ጆሹዋ ኃይለ ኢየሱስ በቲክቶክ ስፒድ ድሪሚንግ በተባለ ቻሌንጅ የተነሳ ራሱን አንቆ ሆስፒታል ይገባል። ቻሌንጁ ራስን በራስ ለጥቂት ሰከንዶች አንቆ ትንፋሽን ጸጥ አድርጎ ለደቂቃ መቆየት፣ ህልም የሆነ ዓለም ውስጥ ገብቶ መውጣት፣ ሲነቁ ደግሞ ራስን እንደ ሂሮ የመቁጠር አይነት ቻሌንጅ ነው። ይህንን ቻሌንጅ ጆሹዋ ልጅነት አታሎት የታዳጊነት አፍላ ዕድሜ ሸውዶት ተደብቆ ራሱን በማነቅ ጌሙን ይሞክረዋል። በመጸዳጃ ቤት ሆኖ ደጋግመው ከሞከረ በኋላ ተሳክቶለት ይዘረራል። ነገር ግን መንታ ወንድሙ በስፍራው ሲደርስ ጆሹዋ መተንፈስ አይችልም ነበር። ከዛም አፋፍሰው ወደ ሆስፒታል ወስደውት ሕክምና እየተደረገለት የዴንቨር ቅዱሳንም ሆስፒታሉን ከበው በኃይል እየጸለዩለት ቢሰነብቱም ነፍሱን ግን ማትረፍ አልተቻለምና ልበቀን እግዚአብሔርን የሚፈራ ቤተሰቦቹን አክባሪ ታዛዥ ለዕድሜ ኩዮቹ መከታ የነበረው የ12 ዓመቱ ብላቴና ከዚህ ዓለም በሞት ተለይቶ ወደማይቀረው ዓለም ሄደ። ቤተሰቦቹ እጅግ ልብ ሰባሪ ለዘላለም የማይወጣ ሐዘን ጥሎባቸው ጆሹዋ ይህችን ምድር ተሰናበተ። ያ በጊዜው በሶሻል ሚዲያ በከፍተኛ ደረጃ መነጋገሪያ የነበረው በኮሎራዶ ብሎም በመላው አሜሪካ የሚኖሩ ኢትዮጵያውያንን በእጅጉ ያሳዘነው መርዶ ዛሬ 4 ዓመት ሆኖታል። አራተኛው ዓመት ላይ ግን በድጋሚ የጆሹዋ እናትና አባት በማህበራዊ ሚዲያ ወቅታዊ መነጋገሪያ ርዕስ የጊዜው ዋና አጀንዳ ሆነዋል። ሶሪ ከዚህ በኋላ ከአንቺ ጋር መኖር አልችልም፣ በቃኝ አልፈልግም ብሎ ባልሽ ጥሎሽ ከሄደ በኋላ ከአንቺ የተሻለች ጨዋ ሴት አይቶ እግዚአብሔርን የምትፈራ ሴት አይቶ ካገባ በኋላ ለምን ጥለኝ ሄድክ? ባሌን ተቀማሁ፣ የባሌ ባሌን መልሽ ብትይ ማንም ይሰማሽ የለም። አልሰማሽም፣ የሚሰማሽ የለም። እንደኔ አስተሳሰብ ያላት በራስ መተማመን ያላት ሴት አትሰማሽም። መጀመሪያ ባልሽን አክብረሽ መያዝ። እህታችን ፋሲካ ልጇ ጆሹዋ ከሞተ በኋላ በልጇ በጆሹዋ ስም ጆሹዋ ኪፕ ሻይኒንግ ፋውንዴሽን የሚል አቋቋማ ብዙ ልጆችን በሀገሯ እየረዳች ትገኛለች። ከወራት በፊት 6 ኪሎ በሚገኘው ጉባኤ እግዚአብሔር ቤተክርስቲያን ካታ የምትረዳቸው ልጆች በተሰበሰቡበት ልዩ ፕሮግራም አድርጋ የጆሹዋ ኪፕ ሻይኒንግ ሚኒስትሪ የሚሰራቸውን ስራዎች አስተዋውቃለች። ጆሹዋ የ12 ዓመት ልጅ ነበረ። በጣም ወንጌል ወዳጅ፣ መመስከር የሚወድ በወንጌል የማያፍር ደፋር ነበር። እንግዲህ እግዚአብሔር ደግሞ ፈቀደና ወደ ራሱ ሄዷል። ግን ደግሞ እሱ በአካል ከኛ ጋር ባይሆንም በትንሽ ልብ ውስጥ ይጮህ የነበረው የወንጌል ድምጽ ግን ለኛ ቀርቷል። ስለዚህ ከሱ ድምጽ በመነሳት ይህንን ፋውንዴሽን መስርተን ታዳጊ ልጆች ስለ ኢየሱስ መናገር እንዳያፍሩ፣ በወንጌል የማያፍር ትውልድን ማስነሳት፣ መቀስቀስ፣ ልጆቻችን ኢየሱስን በመናገር ገና በልጅነታቸው እንዲለምዱ ይህንን እድል ጀምረናል። በዛ በርካታ ቅዱሳን እንዲሁም መንፈሳዊ ሚዲያዎች በተገኙበት ፕሮግራም የጆሹዋ መንታ ወንድምም ተገኝቶ ስለ ወንድሙ ንግግር አድርጓል። እኛም በስፍራው ተገኝተን ፕሮግራሙን ዘግበን ነበር። ይህ በእንዲህ እንዳለ ፋሲካና ባለቤቷ መሀል ክፍተት እንደተፈጠረ አቶ ኃይለ ኢየሱስ በቲክቶክ ለበርካታ ሰዎች ብዙ ሺህ ዶላሮችን እያወጣ ጊፍት እንደሚሰጥ ከሴት ጋርም ግንኙነት እንዳለው ይወራ ጀመር። በአንበሳ ልናጸድቀው ነው። ቤብን በአንበሳ ልናጸድቅ ነው። እሱ እኮ ንጉስ እኮ ነው፣ አንበሳ አይደለም። የዚህ ምናምን የምትሉት ንጉስ እኮ ነው። እኔ ግን ለኔ እንትን አይለኝም። አትገባም። ይኸው ከዚህ በኋላ ሜሉ የቤቢ ናት፣ ቤቢ የሜሉ ነው። ፈርመናል። ፈርመን አስገብተናል። ፈርመን ጨርሰናል። እንቁርቲ ሜሉ የቤቢ ናት፣ ቤቢ የሜሉ ነው። አለቀ። እንቁርቲ ታነቂ። እንቁርትዬ ታነቂ። ከዚህ በኋላ ቤብ ራሱ ልክ ውስጥ እኮ ገባ። በቃ ቤብ ራሱ ልውስጥ ገብቷል። ይህን ሰውዬ እንዳረጥብሽ ከተናገረኝ ያለቀለት። በመጨረሻ ሜላት ከተባለች የቀድሞ የደራሲ ይስማዕከ ወርቁ ባለቤት ጋር የፍቅር ግንኙነት እንደጀመረ ይፋ ሆነ። ይህ ቪዲዮ አቶ ኃይለ ኢየሱስንም ይሁን ሜላትን ለመንቀፍ ወይም ለመተቸት የተሰራ አይደለም። ነገር ግን ብዙ የለፋችበትን እንደገልኝ ደረሰልኝ ስትል አበባዋ የተቀጠፈባትን ሕይወቷ የሆነውን የምትሳሳለትን ብላቴና በሞት መነጠቋ ልጇም ስሙ እንዲጠራ ለብዙዎች በረከት እንዲሆን በስሙ ፋውንዴሽን ከፍታ ልጇን ከመቃብር በላይ ለመዋል እየለፋች ያለችውን እናት ያለ ስሟ ስም ሲሰጥ ጭራሽ ሐዘኗ ሳያንስ መከራዋ ሳይበቃ ኃላፊነቷን ባለመወጣት
ልጇ እንደሞተ ተደርጎ ስትከሰስ መስማት ፋሲካን እንደሚያውቅ ሰው በእጅጉ ስለሚያሳዝን ነው። የቀድሞ የሮቦት አርት ሚኒስቴር አገልጋይ እህታችን ፋሲካ በዓለም እያለች በተወዛዋዥነት እውቅናን ያገኘች ከቻች ታደሰ ጋር አብራት ትሰራ የነበረች ከኢትዮጵያ አልፎ በውጭ ሀገራት ሁሉ በዳንስ ስራ ታዋቂ የነበረች ሴት ነች። ጌታ ኢየሱስን እንደ ግል አዳኟ ከተቀበለች በኋላ ግን ሁሉን ነገር እርግፍ አድርጋ ትታ ዓለማዊውን ዓለም ለዓለማውያን ሰጥታ ጌታ ኢየሱስን ለዓመታት የሙጥኛለች። ቀጥሎ በሮቦት አርት ሚኒስቴር አገልጋይ የነበረች ከዛም ኑሯን በአሜሪካን ሀገር አድርጋ በቸርች እያገለገለች የኖረች አግብታ ልጆች ያፈራች ልጆቿን አብዝታ የምትወድ ሴት ነች። ይቺ ሴት ታዲያ እንዲህ የባለቤቷ ፍቅረኛ ዝቅ ቀና እያደረገች ስትሰድባት ስትሞልጫት በድፍረት ትታያለች። አም ሶሪ ከዚህ በኋላ ካንቺ ጋር መኖር አልችልም፣ በቃኝ አልፈልግም ብሎ ባልሽ ጥሎሽ ከሄደ በኋላ ካንቺ የተሻለች ጨዋ ሴት አይቶ እግዚአብሔርን የምትፈራ ሴት አይቶ ካገባ በኋላ ለምን ጥለኝ ሄድክ? ባሌን ተቀማሁ፣ የባሌባ ባሌን መልሽ ብትይ ማንም ይሰማሽ የለም፣ ማንም ይሰማሽ የለም። አልሰማሽም፣ የሚሰማሽ የለም። እንደኔ አስተሳሰብ ያላት በራስ መተማመን ያላት ሴት አትሰማሽም። መጀመሪያ ባልሽን አክብረሽ መያዝ። በስደት ሀገር ለፍታ መከራዋን በልታ ወጥታ ወርዳ እስከ 12 ዓመት አሳድጋው ያጣችውን ልጇ ገዳይ አድርጋ ስትከሳትም እንዴት ትሰማለች? እስከ ጥግ መናገር ካለብኝ ብዙ ነገር እናገራለሁ። በነገራችን ላይ በዚህ ዘመን ያሉ እናቶች የእናትነት ግዴታን የማይወጡ የሚያሳፍሩ ናቸው። ይቅርታ አድርጉልኝ። ያ ማለት ሁሉ ናቸው ማለት አይደለም። በጣም ጎበዝ ጥያቄዋ እናት ናት። እናት ቤት ውስጥ ያለች ናት። አባትማ ውጭ ሰርቶ ነው የሚያመጣው። እናት ግን ልጇ ኮምፒውተር ላይ ምንድነው የሚያየው? ፊልም ነው የሚያየው፣ የብልግና ቪዲዮ ነው የሚመለከተው፣ ጌም ነው የሚጫወተው። የእናት ግዴታ ነው ልጅን ኮንትሮል የማድረግ ልጇን የመቆጣጠር። ቤት ውስጥ ልጇ ምንድነው የሚያደርገው? ምን እንደሚሰራው ጌም እየተጫወተ ነው? አያጠናም? አያነብም? ወይስ በዚህ በዘመኑ በሚያስፈልገው በዚህ በመጥፎ ነገር ልጅ ተለክፎብኝ ይሆን? ልጅ ይሄንን ቪዲዮ ተመልክቶ ይሆን ብላ ቼክ ማድረግ ያለባት እናት ናት እንጂ አባት አይደለም። አባትማ በስራ የቤቱን ቀዳዳ ምግቡን፣ መጠጡን የሚያስፈልገውን የቤቱን ቀዳዳ ለመሸፈን እላይታች ሲሉ ነው የሚመጣው። እኛም እውነት እናውራ። ድክመታችንን ማመን መቻል አለብን። እኛ ሴቶች ክፍተታችን ምኑ ጋር ነው? ግልጽ እውነት ነው ማውራት ያለብን። የወንዶቹ ክፍተት ምንድነው? ጊዜ አይሰጡንም። ለምን? እነሱ ስራ ቀን ሙሉ ስራ ስለሚውሉ ጊዜ አይሰጡንም። ይሄ ነው የኛ ድርሻ። ምንድነው? ቤት ውስጥ እሱ የሰጠንን ነገር አብቃቅተን የሚያስፈልገውን ነገር አድርገን ጥሩ አድርገን አዘጋጅተን ከሰራተኞችም ጋር ሊሆን ይችላል፣ ራሳችን ሊሆን ይችላል፣ የሚጠበቅብንን ነገር አድርገን ጥሩ ነገር ለሱ ማቅረብ። ያለውን ልብሶቹን በስነ ስርዓት ማዘጋጀት የሴት ልጅ ግዴታ ነው። እኔ ስለ ራሴ ነው የማወራው። እንደዛ ነው። ተረዳሽኝ? ከዛ ውጭ ግን የትኛውም ሴት መጥታ ስለ ባልሽ መጥፎ ነገር ስታወራሽ ቁጭ ብለሽ አትስሚያት። አይምሰልሽ። ላንቺ አስባልሽ አይደል? ይሄ ሆይታና ጫጫታ አንድ ቀን 2 ቀን ቢረግጦኝ ነው። ከዛ በኋላ ይተውኛል። እኔ ላይፍ ይኖራለሁ። አንቺም አንድ የተከበረ በቤተ ክርስቲያን የሚታወቅ ትልቅ ስፍራ የሚሰጠው ሰው በአንድ ተራ ሴት የልጆቹ እናት ዝቅ ቀና እየተደረገች ስትሰደብ አብራው እጅግ ብዙ ዋጋ የከፈለች እህት ዛሬ ፍቅር እንኳን ቢያልቅ በአንዲት ጌታን በማታውቅ ዓለማዊ ሴት በአደባባይ ስትብጠለጠል እያየ መሳቅ አይቶ እንዳላየ ማለፍ እንዴት ልቡሽ ያለው? እንዴት እሳስቻለው? መልስ የሌለው ጥያቄያችን ነው። እህታችን ፋሲካ ሆይ ልጅሽንም ትዳርሽንም ማጣተሽ ሳያንስ በአንዲት ጋጠወጥ ሴት ምክንያት በዚህ ደረጃ መሰደብ በእውነት አይገባሽም። እግዚአብሔር አሁንም ልብሽን እንዲደግፍ ብዙሃን አብዝተን ጸልይ ይልሻለን።